ሄራይስ እንዴናችሁ? ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንኳን ተመልሻለሁ። አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ቪዲዮ ላይክ አድርጉ። ዛሬ ሌት ባለ ቪዲዮ የተመለስኩኝ፣ አብረን እንቆይ። እማታጨስ እማትጠጣ ከሆነ ሰይጣን ምን እንደሚያደርግበት ታውቃለህ? አጭር ሴት ወደ ህይወት ይልክብሃል። የዛኔ ስቃይ ይጀምራል፣ ጨጓራ ይነዳል፣ ጉበትን ተፍተህ ትሞታለህ። እውነት ውሸት? ተናገሩ። እውነት ነው ውሸት ነው ይሄ? እኔ ማንንም ለምትችት አይደለም፣ ማንንም ብለ ማለት አይደለም። ግን ከነሱ ከቪዲዮ የልጁ አውዶ የተናገረው ስላሳቀኝ እናንተን የሚያሳናችኋል ከማለት ነው ያቀረቡትኝ። አቢባ መልካም ሰው እንደሆነች እኔ ቲክቶክ የለኝም፣ ሰው አልከታተልም፣ ግን መልካም ሰው እንደሆነች እና ብዙዎች ልጆች እንደምታግዝ ነው የሚነገርላት። ማንንም ለምትችት አይደለም ማለት ነው። ወደ ቀጣዩ እናልፋለን። እኔ ከባሌ ጋር የተለያየ ነው በጣም ተልካሻ ምክንያት በሚባል ነውና ቤት ሰራሁለት፣ ባጃጅ ምናምን ገዛሁለትኝና መጨረሻ ላይ ችላ እያለ መጣ። ሁሉ ነገር ሲሳካለት ችላ እያለ መጣ። መጨረሻ ላይ ከዚህ ከሳውዲ አረቢያ ሄደች ቺካ ገባና በጣም ልቤ ተሰበረ። ከዛ እስኪ ያደረኩን የበደልኩን ብቻ ንገረኝ፣ ከኔ ውጭ ሌላ ሴት ለማየት ያበቃህን እንደው ምን እንዲያበደልኩ ምናምን ነገር ይስለው ቂጥ የለሽም ማለት ዲያለ የለሽም እቺን ቡግር መታል ቂጥ ይዘሽ እኔ ጋር አትኖሪም ማለት ወላይ እና አላህን እንዲህ ስል ተማጸንኩ። የኔ ጌታ ቱርክ እጅ ያልሰራ ገንዘብ የለኝም፣ ስፖርት አልሰራ ጊዜ የለኝም። ያ ረቢ ግድን ግድቂጥ ብዬ ስለምነው ወላሂ ነው ማለት አሁን ብቻዬን ማላንቀሳቀሰው ቂጥ አላህ ሰጠኝ። አልሐምዱሊላህ ወለከል ሐምድ። እና ወዲሱ አስጠጉት ጉዳያችሁ እጥፍ ድርቡ ነው ይመለስላችሁ። እና አሁን እንጃ በጣም ደስተኛ ነኝ። እና አሁን አገር ገብቼ አጠገቡ የኔ አላደረገውም። ሁለተኛ አጠገቡ ቢጃማ ለብሼ 150 እያስባልኩ ማለት ነው የምፈልገው። በቃ እዚህ ላይ ልጅቷ እውነቷን ይመስላል፣ ግን ደግሞ ያነጋገረው ያስቃል ማለት ነው። ግን እኮ እውነት ነው። እንደዚህ ነው እንትን የሚለው የሚጠፋው ማለት ነው በአንድ ነገር። ዶክተር አብይ አህመድ ሰሞኑን በሰጠው መግለጫ ላይ በዚህ ሻዕቢያ መጣ፣ በዚህ ወያኔ መጣ፣ በዚህ ጁንታ መጣ ስትለው ፊልተር የለ ጃብስቲክ የለ። በቃ ምን ነው ካሜራማኖች መንግስታችን ያልተተኮሰ ሸክላ አስመስላችሁ ብቅ አረጋችሁ። ዶክተር አብይ አህመድ እኔ ያለሁት ኬንያ ነው፣ ቪዛ ልክልሃለሁ፣ ሶማሌላንድ ድረስ በእግርህና ቶሎ ነው ይቀበልሃል። 4 ነጥብ። የኢትዮጵያ ህዝብ ፈረድክለት። ዝናቡን ተመሬት የሚወጣውን ጭስ ሰብስቤ ዲያመና አድርጌ ዝናብ አረጋለሁ አልክ፣ አልተሳካም። ማዳበሪያ አመርታለሁ አልክ፣ አልተሳካም። ድሮውን እናመርታለን አልክ፣ አልተሳካም። በቃ ያላልክ የለም። ስንዴ አምርተን ራሳችንን እንችላለን አልክ፣ ጭራሹንም ተገበያ ስንዴ ጠፋ። እንዲሁም አሁንማ ኢትዮጵያን በድህነት 149ኛ ደረጃ አርጋት ቁጭ ያልከኝ ጀግና አትናዲድ። ይችን ሀገር ተዋትና ና የመራት ይምራ ና ቶሎ። እዚህ ፖለቲካ ምናምን እንትን አይደለም።
ለማውራት ምናምን እንትን አይለኝም። እዛው እግዚአብሔር እንትን እግዚአብሔር የጎደለን ያለንን ይሙላ። ግን ልጁ ስላሳቀኝ ነው ስለ ያመጣሁት ማለት ነው። ዮኒ ማኛ ደግሞ ሰሞኑን አዲስ ሰው ሆኗል። እሱ በየጊዜው ነው የሚቀያየር። ሰሞኑን ጤንጤ ሆኗል መሰለኝ ፕሮቴስታንት። እኔ ብሔር ሲቀየር ነው እንጂ እንትን ሲቀየር ይሄ አዲስ ህይወት ጀምሯል ማለት ነው። የስ ስምሽ ፍቅርተ ነው። የስ አሜን ሃሌሉያ። ባለቤትሽ ተመስገን ነው። የስ እናንተ ጋር እንተዋወቃለን? አንተዋወቅ። እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ወልዴ የሚባል ታውቂያለሽ? እኔ እዚህ ላይ ቪዲዮ ማለት ነው ከልጆች ማለት ሪል ከሰሩት ሰዎች ከፓስተሩና ከአክተሯ እንትን የልጆች አክት ምናምን ይገርመኛል። እና እኔ ሳይወጣው ነው እንትን ይሳኩኝ እንጂ እናንተ ደግሞ አይታችሁ ፈታ በሉበት ማለት ነው። ቀጣይም አለ ላይክ ይህን የሚመስል ኮንሰርት ጌታን ተቀበል ብለህ ቸርች ይዘኸው የመጣኸው ልጅ ይላል። ሌላ ደግሞ ሰሞኑን ጉርሻ ኤፍቢ ፔጅ ላይ አንድ ማስታወቂያ ፖስት ተደርጎ ነበረ። እሱም ወንድማችን አዶናይ ስራ እንደጀመረ የኮች ስራ እንደጀመረና መሰልጠን እዛ ጋር መሳተፍ የምትፈልጉ እንድትመዘገቡ የሚል ነበረ። የሚሰጣችሁ አገልግሎት አንደኛ አፋር የሆናችሁ፣ ሁለተኛ ሰው ምን ይለኛል ብላችሁ የምትጨነቁ፣ ሶስተኛ ነው ለማለት የሚከብዳችሁ፣ አራተኛ ራሳችሁን ለመቀበል የምትቸገሩ ብሏለኝ። እዚህ ላይ እኔ ማንንም ለመተቸም ማንንም እንትን ለማለት አይደለም። ግን እዚህ ሚዲያ ላይ አንዳንድ የሚያስቁ ኮሜንቶች ስላየው እነሱ እኔን ስላሳቁን እናንተ የሚያዝናናችኋል ከማለት ነው ያመጣሁት እንጂ ማንንም እንትን ለማለት አይደለም ማለት ነው። ጥሩ ኮሜንትም ተሰጥቶታለኝ። ላይክ ፖዚቲቭ ሆነ ኔጌቲቭ አለው፣ የሚያስቁም አለው። በሕክምና መዳን ስላልቻለ ጸበል ይሻለዋል ተብሎ ነው አገር የገባው እኮ ይላል። ጉርሻ ለጽድቅ ይሆናል፣ ስውራ ማርያም ወሰደው። እንዳንተ ከመሆን እድሜ ልኬን አይመጣም ይሻለኛል። ከአዶናይ ጋር አይደለም ስልጠና ቡና እንዴት ጠጡ ያበላሻል። እንደሱ ለማበድ የብድ ገዛ አያስፈልገኝም። ጉርሻ በምንድን ነው የምናገኘው? ሊንክ ላክልን የሚልም አለ ላይክ መሰልጠን የሚፈልግ። ሌላ ደግሞ ፈጣሪ ይርዳው። እዚህ ላይ ብዙ አውርቶ ቅስሙን ከመስበር እንደሱ የሆነ ነገር ፈጥሮ መስራት የተሻለ ነው። አዎ በጣም የተሻለ ነው እንደዚህ እንትን ከማለት። ግን አሁን እዚህ ላይ እንደዚህ ሊለው የቻለ ሰው ማለት አንዳንድ ኔጌቲቭ ነገር ዝም ብሎ ጥሩም እየሰራችሁ ሊመጣ ይችላል። ግን እኔ ካየሁት ከልጁ ማለት የሆነ አሁን የሚያገለግለው ማህበረሰቡን ማለት ለኮች በማድረግ ምናምን። ግን አሁን በተለይ ሀገር ቤት ገብቶ የሰጠውን ኢንተርቪው ምናምን አይታችሁት ከሆነ ከማህበረሰቡ ከሴቱ ከባሉ ወጣ ብሎ ስለሚናገር እንደዚህ
ምንም ስለራሱም ቢሆን ግን ትንሽ ከማህበረሰቡ ከባህሉ ወጣ ያለ ነገሮች ስለሚናገር እንደዚህ የሆነ ኖርማል አድርጎ ስለሚወስደው ምናምን መሰለኝ እንደዚህ የጻፉትኝ። እንግዲህ እግዚአብሔር ይርዳው። አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ቪዲዮ ላይክ አድርጉ። በሌላ ቪዲዮ እመለሳለሁ። ሰላማችሁ ይብዛ።